ሁላችንም አምፀናል በእግዚአብሔር ላይ እውነቴን ነው የምላችሁ አምፀናል በድለናል ሁሉ እንደ ፈረስ ጆሮ እንደ ጦር ጉሮሮ ተካክሎ በደለ የተባለው ዛሬ ነው በደለ የተባለው ዛሬ ነው ኃጢአት ዘረዘረ በቁና ብቻ ሳይሆን በእንቅብ ተሰፈረ እግዚአብሔር ምን ያርግ እንዴ የኛ ልብ ሲሰበር ነው እኮ እሱ የሚራራው አስቆጣ ነው እኮ አባታችን አባች ሲቆጣ ልጁ ላይ ገርፉም እንዴ በጣም አሳዛኝ ጊዜ እኮ ነው ያለንበት ማንንም ገሌ ይሻላል ከራስ የጀመረው ገሌ ይሻላል ምን የለም በአሁኑ ዘመን ሁላችንም አምፀናል በእግዚአብሔር ላይ እውነቴን ነው የምላችሁ አምፀናል በድለናል ሁሉ እንደ ፈረስ ጆሮ እንደ ጦር ጉሮሮ ተካክሎ በደለ የተባለው ዛሬ ነው በደለ የተባለው ዛሬ ነው አዎ በድለናል ግን አንተ ማሪ ነህ በለው አንተ ይቅር ባይ ነህ ካንተ ወዲያ መሸሻ የለንም ሐኪም አድነንም 7 ጊዜ በቀን ውሃ ብታጠብ አንተ ካረዳኸኝ አንተ ካላዳንከኝ አልድንም እንበለው ይሄ ከሆነ እኮ ይደርስልናል ይሄ ከሆነ ያድነናል ያቺ የምሕረት አማላይ ትቁብልን ምናለቅስበት ጊዜ ዛሬ ነው እግዚአብሔር ማሪ ይቅር ባይ አምላክ ነው ቸርነቱ ብዙ ነው የኃጢአታችን ክብደት የእግዚአብሔርን ቸርነት አይገታውም ለእኛ ሳይሆን ለሕፃናቱ ምንም ያልበደሉት ሕፃናት አሉ እስቲ እንዲያው በስራችን እንደንግጥ እስቲ በሰራነው ኃጢአት እንጸጸት ንስሐ ማለት ነው መጸጸት ማለት ነው በድያለሁ ማለት ነው ታምኑ ኃጣው እስከ መስቀል ሞት ደርሰህ መከራ የተቀበልክ ተጠማህ ባለ ጊዜ ሐሞትን መራራውን ሐሞት ከከርቤ ጋር አቀላቅለው ጋቱት ነው የሰው ልጅ ለምን መጣ እግዚአብሔር ኢየሱስ ክርስቶስ ሰውን ለማዳን ማን ነው የጋተው ሰው መራራ ሐሞትን በመስቀል ላይ ተጠማው ሲል ማን ነው የጋተው ሰው ይሄ ያሳፍረናልኛ ማን ነው በ5 ችንካር የቸነከረው ሰው ለማን ብሎ ለሰው ትርጉሙ ይጠፋል እኮ በጣም ያስቸግራል ውስተዚያው መጣ ወደ ወገኖቹ መጣ ወላሁ ሰይቶ ወክፎ ወገኖቹ ግን አልተቀበሉትም ማለት ዮሐንስ አያሳዝንም ሰው ለማዳን ወደ ሰው መጣ ሰዎች አልተቀበሉትም ወለለሰት ወክፎ አቦሙ ሱልጣና ወልደ እግዚአብሔር ይኩን ለላም በሰሙ ቢያምኑበት እስሙ ይጠቅም ቢያምኑበት እስሙ ይጎዳ እንዳትሉ አለ ዮሐንስ ይጽፍ